እኔ በህይወቴ ብዙ ነገር ያሳለፍኩ ሴት ነኝ። የሆነ ጊዜ የሆነ እንትን ሄደን ሌላ ኢትዮጵያ ውስጥ ነው የሆነ ሌላ ቦታ ሄደን እንኖራለን ነበር። እነሱ ያላቸው ሃይማኖት ያላቸው አመለካከት እኛ ያደግንበት አካባቢ ትንሽ ልዩነት አለ። ከዛኛ ወደዛ ስንሄድ ከጓደኛዬ ጋር ስንሄድ በጣም ነው የሚያስፈራን። ከዛ እኛ ደግሞ ከስራ ለሊት ማታ ማለት ነው አመሻሽ ላይ 3 ሰዓት ነው ከስራ የምንወጣው። ከስራ ስንወጣ እንትኗን ትንሿን ብላ ይዘን ነው የምንሄደው። እንትን እዚህ ውስጥ አድርገን ነው የምንሄደው። ለምንድነው? ብቻችን ስንሄድ ለዛ ሀገር ባዳ ስለሆንን ልንደፈር የሆነ ነገር እኛ ላይ ከደረሰ ምንም ሳናደርግ ማለት ብንደፈር ራሱ አንድ ሰው እንወጋለን። ሳይታወቅብን የሆነ ሰው መውጋት አለብን። ከዛ እንደተጎዳን ወይ የሆነ ሰው እንደደፈረን የሆነ ሰው ገሎን እንደጠፋ እንዲታወቅ አሻራው እንዲወጣ ለማድረግ ነው ይዘን ነው የምንሄደው። ሌላ ጠበቃ ሌላ የሚከራከርልን ሌላም እንትን የሚልን ዘመድ አልነበረንም። ስለዛ እንደዚህ ነው የምናደርገው። ይሄ የህይወቴ አንድ ፓርት ነው። አመሰግናለሁ።